አሁን ላይ በጣም ደባሪው ነገር የሆነ ገንዘብ ታገኝና ተመዳድበዋለህ። ይሄ ለዚህ ሆነ ለዚህ ብለህ ፕሮግራም አድርገው አንድ ጓደኛ ይመጣና ገንዘብ አበድረኝ ይላል። በአሁኑ ሰዓት ደግሞ ጭራሽ ኤክስፔክት ማታረገው ጓደኛህ ብቻ ሳይሆን ማጠበቃቸው ሰዎች ብድር ይጠይቃሉ። ያው ካለው ችግር አንፃር የተነሳ አንዳንዶቹ ጭራሽ ስራ የላቸውም፣ መስራትም ፍላጎት የላቸው። እኔ ብሩን ከየት አምጥተው እንደሚመልሱት አላውቅም። በሼም እሺ ብለህ ካንተ ያሰብከውን ለሆነ ነገር ያሰብከውን ብር አጉድለህ ትሰጣለህ። የመጀመሪያው አይመልሱ። ስለዚህ መጀመሪያውኑ ስትሰጥ ድጋሚ ብድር እንዳይጠይቁ ለአንዳንዶቹ በቃ ውሰዱት ችግር የለውም ብለን መስጠት ያለብን። አንዳንዶቹ ደግሞ አልፍተው በገዛ ገንዘብህ ልመና ማለት ነው። በነፃ ሰጥተህ ልመና ገንዘቤ ነው ሲሰጡህም እንደ ጠላት አይተው በቃ የጅብ ነው ብለው የገንዛ ገንዘብህ ለክፉ ቀናች ሰጣቸው። ስለዚህ በ2018 በቃ ሁለት ነገር መቀየር አለበት። እንደዚህ አይነት ሰው በዙሪያ ካለ ማለት የመጀመሪያው ለአንድ ነገር ካሰብ ካለ መስጠት ነው። በቃ ገንዘቡ አለኝ ያለህበትን ችግር አውቃለሁ ግን ከኔ ችግር አይበልጥም። በቃ እኔ ለዚህ አስቤዋለሁ። ምክንያቱም ሰጣቸው አንዳንዶቹ ቆራርጠው ነው የሚሰጡ ብሩ 5-10 እያሉ እነሱ እንዲመቻቸው። ከዛ አንተ ያሰብካት ነገር በቃ ካታረጋለች እዛ። ሁለተኛው የቴሌ በቃ አምጣ የቴሌ ብር አካውንትን አክቲቭ አደርጋለሁ፣ የሚያስፈልገውን ትራንዛክሽን አደርግልሃለሁ፣ ከቴሌ ብር ላይ ተበደር ማለት ነው። ያን ሲያዩ ምን ያክል ጥቅም እንደነበረ ወይ ደግሞ ለነሱ አስበህ እንዳረከው ይገባቸዋል። ይመች